አየው እዛ ጋር መግቢያ ጋር እናጸዳለን። ፕራይም ይደረጋል አይደል? ሙሉ ፕራይም ደግሞ ሲደረግ አይቆምም። አይቆምም። መኪናው እንትን ነው የሚሄደው። ማቆም ያቻለ አስፋልቱን ጭምር ነው እያደረገው የሚሄደው። ደውሉና ተመስተና ምን ፍቅሬ እቺ መገናኛዋን ደግሞ ትተዋታል። ለማለት ተቆሞ ያንን ቦታ ማለት ነው። ፕራይም አንዴ ከሄደ በኋላ ስለማይ የኛ ኮፒ ይሄድ ነበር ስቴሽናችን ዲዛይን ያን መሰለህ። ፕራይም ተመልሶ አይመጣም። እነሱ መሀል ላይ ክሊንቱ ይወቅሳል። ለምን አትስማሙም ብሎ አይ የኛ በዲዛይን ነው የመጨረሻ 475 ነው 700 ነው አይደል? 15 አዎ 715 ፈረንጆች ይሄንን ፖስት ሲያደርጉ 1 ሚሊዮን ቪው ነው የሚታየው። ፈረንጆች የተለያየ ቴስት ኮምፓክሽን ቴስት ስላም ቴስት የነሱ ሲሆን እንትን ሰው እንደ እንትን ነው የሚያየው። ፈረንጅ ቪዲዮ ሲገባ ሰባታ መጀመሪያው 475 ኤብሮ እናስመጣታለን። ያቺን ሁለት ፓስ አስመጥተን አስፈለገም ዲስቲን እንወስዳለን። የቀረውን በሁለት ፓስ ምናምን ይመጣል። ችግር የለም። ይያል ለተካክሉ ማርክ አረጋ ሁለት ፓስ ነገርካቸው ድንጋይ ለልጆቹ ሁለት ከተመታቸው ይገባል። ቴስት አልፎ ነው። ባለፈው ትንሽ ዝናብ ዘንቦ ነበር። ድንጋይ ይችላል። ኤብሮ ምን ይችላል? ዛሬ ፕራይም ተቀጣጥረናል ብለው አነሱን ለኤክራኑ አዎ ላብነት ወይ ነገር ወዴት ነው? ጀር ይሄ ቆርጦ ያልፋል። ቆርጦ ያስተውላል። ቦት ሳይድ አሁን ፕራይም ይረጫል ካለ ይከን ያሉት ነገሮች ማጽዳት ብቻ ነው። ትክክለኛው እዛ ላብራቶሪ ነው። በዛ ይወጣል። ማታማታን ሰፋዋል ማለት ነው።